የእግር ኳስ ተከላካዮች ትልቁ የሜዳ ላይ ቅዠት ምንድነው? ቁመቱ ወደ 2 ሜትር የሚጠጋ እንደ አቦ ሸማኔ የሚሮጥ በትከሻው ግንቦችን የሚያፈርስ እና መረብን ለመግደል ብቻ ፕሮግራም የተደረገ የሰሜን ዋልታ አውሬ በቁጣ ወደ እነሱ ሲገሰግስ ማየት ነው። ብዙዎች እርሱን ሳይሉትም የኮምፒውተር ፕሮግራም እንጂ ሳይንቲስቶች በቤተ ሙከራ ውስጥ ጎል ለማግባት ብቻ የቀረጹት ሳይቦርግ ይመስላል ሮቦት። ስሙ ኤርሊንግ ብራውት ሃላንድ ይባላል። Sport. ይህ ታሪክ የሚጀምረው በኖርዌይ ቅዝቃዜ ውስጥ ሰማዩ በጭጋግ በተሸፈነባትና ብርዱ አጥንት በሚሰረስርበት የብራይን ከተማ ነው። በዚያ ጸጥተኛ ስፍራ ግን ዓለምን የሚያናውጥ ትልቅ እሳተ ገሞራ እየተቀጣጠለ ነበር። ሲያዩት ገና ከሩቅ የሚያስፈራራው የወጣት ቁመናው ከኖርዌይ ተራሮች የተወሰደም ይመስላል። ብዙዎች እርሱን ሲያዩት ከብዙ መቶ ዓመታት በፊት ባህር አቋርጠው አውሮፓን ያንቀጠቅጡ የነበሩትን ብርቶቹን ቫይኪንግ ተዋጊዎቹን ያስታውሳቸዋል። ልዩነቱ ግን የዘመናችን ቫይኪንግ የሚዋጋው በሰይፍ ሳይሆን በኳስ መሬትን ለመውረር ሳይሆን መረቦችን ለመግደል መሆኑ ብቻ ነው። አባቱ አልፍ ኢንጋላንድ በማንቸስተር ሲቲ የፕሪሚየር ሊግ ሜዳዎችን የረገጠ ጠንካራ ተከላካይ ሲሆን እናቱ ደግሞ የሀገሪቱ የሰባትዮሽ አትሌቲክስ ቻምፒዮን ነበረች። ከነዚህ ሁለት የጥንካሬ ምንጮች የፈለቀው ሕፃን ግን ከእግር ኳስ መጫወት በላይ ሌላ እብደት ነበር። እርሱም ጎል ማግባት ብቻ ነበር። ገና በታዳጊነቱ የኖርዌይ ክለብ ሞልዳ የልጁን ብቃት አይቶ ሲያስፈርመው ታዋቂ አጥቂ ሶልሻየር አሰልጣኙ ነበር። ሶልሻየር ለሃላንድ የግብ አዳኝነትን ጥበብ በረኛው ፊት ሲደርስ እንዴት መረጋጋት እንዳለበት ደጋግሞ አስተማረው። ውጤቱም ሃላንድ በአንድ ጨዋታ ላይ በ21 ደቂቃዎች ውስጥ ብቻ 4 ጎሎችን ከመረብ እንዲያገናኝ ያደረገው። አውሮፓም አይኖቿን ወደ ሰሜን ማማተር ጀመረች። ነገር ግን እውነተኛው የሃላንድ የድምጽ ማግያ የሆነው የኦስትሪያው ሬድ ቡል ሳልዝበርግ ነበር። እንደ ኢሮፒያን አቆጣጠር በ2019 ምሽት በዓለም ትልቁ መድረክ በታላቁ የአውሮፓ ቻምፒዮንስ ሊግ ላይ ሳልዝበርግ ከጂንክ ጋር ሲጫወት ገና በመጀመሪያው አጋማሽ በ19 ዓመቱ የኖርዌይ ወጣት እሳት ለበሰ። 3 ጎሎችን አስቆጥሮ በድንቅ አጥሪክ ዓለምን በባቡር ድንጋጤ ውስጥ ከተታት። በዚያ የውድድር ዘመን በቻምፒዮንስ ሊጉ በመጀመሪያው 5 ተከታታይ ጨዋታዎች ላይ ጎል በማስቆጠር አዲስ ታሪክ ጻፈ። የጀርመኑ ቦርሲያ ዶርትመንድ ፈጠነና የቢጫው ግንብ ባለቤቶች ይህንን አዳኝ ወደ ስብሰባቸው ቀለቀሉት። በወቅቱ ብዙዎች ጀርመን ቡንደስሊጋ ከባድ ነው፣ ልጁ ገና ታዳጊ ነው፣ ይፈተናል ቢሉም ጥር 18 ቀን ከአውስበርግ ጋር በተደረገው ጨዋታ ሊጠናቀቅ 34 ደቂቃዎች ሲቀሩ ዶርትመንድ 3-1 እየተመራ ሳለ ከተቀያሪ ወንበር ተነስቶ ወደ ሜዳ ገባ። ፊቱ ላይ ምንም ፍርሃት አልነበረም። ይልቁንም የተራበ አንበሳ ይመስል ነበር እንጂ በገባ በ23 ደቂቃዎች ውስጥ ብቻ ድጋሚ አስደናቂ አትሪክ በመስራት ጨዋታውን በዶርትመንድ 5-3 አሸናፊነት አጠናቀቀ። በዶርትመንድ ቆይታውም 89 ጨዋታዎች ላይ 86 ጎሎችን በማስቆጠሩ የአውሮፓ ታላላቅ ክለቦች እሱን ለማግኘት ትልቅ ፍልሚያ ውስጥ እንዲገቡ አደረገ። በ2022 ክረምት ሃላንድ አባቱ በአንድ ወቅት የተጫወተበትንና የልጅነት ፍቅሩ የሆነውን ሰማያዊውን የማንቸስተር ሲቲ ማሊያ ለበሰ። ፔፕ ጋርዲዮላ ያንን ፍጹም የተደራጀ ቡድን ቢገነባም ያንን ሁሉ ኳስ መረብ ውስጥ የሚጨምር የመጨረሻ ጨራሽ አጥቂ ይፈልግ ነበርና ሃላንድ የጎደላቸው የሰንሰለቱ የመጨረሻ ክፍል ሆነ። እንደተለመደው የእንግሊዝ ፕሪሚየር ሊግ ተከላካዮች ጨካኞች ናቸው። እዚህ እንደ ጀርመን ሜዳው አይከፈትልህም ያሉት ተቺዎች አልጠፉም። ሃላንድ ግን ምላሹን በሜዳ ላይ ሰጠ። በመጀመሪያው የፕሪሚየር ሊግ ውድድር ዘመኑ ተከላካዮችን እንደ አሸንጉሊት እየገፈተረና በረኞችን
ያሸበረ የጎል ማዕበል አስነሳ። በአንድ የውድድር ዘመን ውስጥ ብቻ 36 ጎሎችን በማስቆጠር መሐመድ ሳላህና አንዲ ኮል ለዓመታት አጽንተው የያዙትን የሊጉን የጎል ክብረ ወሰንን ሰባብሮ ጣለው። በዚያ አስደናቂ ዓመት ማንቸስተር ሲቲ የታሪኩን ትልቁን ስኬት አሳካ። የፕሪሚየር ሊግ፣ የኤፍኤ ካፕና ለብዙ ዓመታት የተመኘውን የአውሮፓ ቻምፒዮንስ ሊግ ዋንጫን በአንድ ላይ በማንሳት የሶስትዮሽ ዋንጫ ባለቤትም ሆነ። ሃላንድ በ53 ጨዋታዎች 52 ጎሎችን አስቆጥሮ የዚህ ታሪክ ዋነኛ መሐንዲስ ሆነ። ለመሆኑም የዚህ ጎል ማሽን ሚስጥር ምንድነው? እርሱ ሜዳ ላይ ተከላካዮችን የሚያስለቅሰው ጭራቅ ቢሆንም ከሜዳ ውጪ ግን ህይወቱን እንደ መነኩሴ በጥንቃቄ በሳይንሳዊ ስነ ስርዓት የሚመራ ሰው ነው። ሃላንድ ጎል ሲያስቆጥር ብዙ ጊዜ መሬት ላይ ተቀምጦ እግሮቹን አጣምሮ አይኖቹን ጨፍኖ ያከብራል። ይህ የሜዲቴሽን ወይም የዮጋ አከባበር በህይወቱ ሰላምና መረጋጋት እንደሚሰጠው ይናገራል። የሱ የዕለት ተዕለት ህይወት ሙሉ በሙሉ የተለየ ነው። ማታ ከመተኛቱ በፊት ከስልኮችና ከቴሌቪዥን የሚመጡትን ሰማያዊ ብርሃናት የሚከላከል ልዩ መነጽሮችንም ያደርጋል። የሰውነቱን ጥንካሬ ለመጠበቅ ደግሞ የላም ልብና ጉበት ያሉ የቪታሚን የበለጸጉ ምግቦችን፣ የተጣራ ውሃንና የሰውነትን ሜታቦሊዝም የሚያፋጥኑ ልዩ ምግቦችን በቀን እስከ 6000 ካሎሪ ይመገባል። ይህ ለሙያዊ ያለው ፍጹም እብደትና የራስ የመግዛት ጥበብ ነው። ክርስቲያኖ ሮናልዶና ሊዮኔል አንድሬስ ሜሲ የእግር ኳስ ዓለም ለ15 ዓመታት በንጉስነት መርተው ወደ ማጠቃለያ ምዕራፍ ሲሸጋገሩ ያንን ዘውድ ለመድፋት ደግሞ የፊት ረድፍ ላይ የሚገኘው ይኸው የኖርዌይ ቫይኪንግ ነው። ሃላንድ ሲጫወት እግር ኳስ እጅግ ቀላል ነገር ይመስላል። ኳስን ይቆጣጠራል፣ በቅስፈት ይሮጣል፣ በግራ እግሩ የመብረቅ ያህል ኃይለኛ ምት ይመታል፣ ከዚያም መረቡ ይናወጣል። ለእርሱ እያንዳንዱ ጨዋታ አዲስ ታሪክ መጻፊያ ነጭ ገጽ ነው። እያንዳንዱ ተከላካይ ደግሞ ለሱ የበላይነቱ ማሳያ ሰለባ ነው። በአሁኑ ሰዓት በማንቸስተር ሲቲና በኖርዌይ ብሔራዊ ቡድን ውስጥ ሆኖ የጎል ታሪኮችን በወርቅ ቀለም መጻፉን ቀጥሏል። ጎል ማሽኑ ጉዞ ገና ይቀጥላል። መረቦቹም መናወጣቸውን አያቆሙም። ውድ የአሜን ስፖርት ተከታታዮች ለዛሬ ስለ ሃላንድ የህይወት ታሪክ ይዘንላችሁ የቀረብንላችሁ ፕሮግራም ትረካ ይህን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። ቸር ሰንብቱ።